ሰላም ጤና ይስጥልን። ይህ ከኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲደርስ ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። በዚህ ፕሮግራም ላይ የምናየው በዚህ ቱቶሪያል ላይ የምናየው የዋይል ሉፕ ነው። ዋይል ሉፕ የሚባል አለ። የዋይል ሉፕ ስራው በምንድነው ለየት የሚለው? ምናልባት ፎር ሉፕም ያው ነው። ከዱ ዋይል ሉፕ የሚባል አለ። ከሱ ለየት ለማድረግ ምን ይባላል? ዋይል ሉፕ ትሩ ካልሆነ ምንም አይነት ስቴትመንት ኤክስኪዩት አያደርግም ነው። ዱ ዋይል ሉፕ የሚባል አለ። እሱን እናየዋለን። እሱ ላይ ምን ማድረግ ይቻላል? ፎልስ ሆኖ አንድ ጊዜ ቢያንስ ኤክስኪዩት ያደርጋል። ዱ ዋይል ሉፕ ላይ ፎልስ ሆኖ አንድ ስቴትመንት ኤክስኪዩት ያደርጋል ሉፕ ውስጥ። እሱን አይዲያውን በደንብ እናያለን ስንደርስ። ለአሁን የምናየው ዋይል ሉፕን ይሆናል ማለት ነው። ዋይል ሉፕ ሲምፕል ነው። ዝም ብለን የቀደሙን የፎር ሉፕን አይዲያ መውሰድ እንችላለን። ለምሳሌ አሁን ከ1 እስከ 5 ዲስፕሌይ የሚያደርግ ቁጥር ከ1 እስከ 5 ዲስፕሌይ hello mano write a C++ program which displays numbers 1 through 5 ማለት ነው። ከ1 እስከ 5 ዲስፕሌይ ለማድረግ ብንፈልግ መነሻችን 1 ነው፣ መድረሻው 5 ነው እንላለን። ስለዚህ ይሄን ሲምፕል ዌይ መጻፍ ይቻላል። መነሻችንን የምንጽፈው ከሉፑ በላይ ነው። አይ ስንት ማለት ነው ዲክሌር አድርገን ዋን ነው እንላለን። ከዛ ዋይል ሉፕ 1 እንጽፋለን። ዋይል ሉፕ ላይ የምንጽፈው ቴስት ኤክስፕሬሽናችንን ነው። ቴስት ኤክስፕሬሽን i is less than 5 እነዚህ ሪሌሽናል ኦፕሬተሮች ያሉበት፣ የግድ ሪሌሽናል ኦፕሬተር ላይሆን ይችላል። ሲምፕሊ ነምበር ልናስቀምጥ እንችላለን። እሱን ወደፊት እናያለን። ስለዚህ አሁን ግን ያለው ሪሌሽናል ኦፕሬተሮች ያሉበት less than greater than less than or equal true ወይንም false የሚል መልስ እንድናገኝ ነው የተፈለገው። ስለዚህ እዚህ ጋር እንዝጋውና ሲ አውት እናድርገው። ምን ከሆነ ይሄ ትሩ ከሆነ አይ እናድርግና ስፔስ እናድርግ። ከዛ እዚች ጋር አይ ፕላስ ፕላስ ዋይ ቢካዝ ለመድረስ ፎልስ አይሆንም ማለት ኢንፋይናይት ወይም ኢንፊኒቲ ወደሚለው ነው የምንሄደው። አይቆምም ሉፑ። መሞከር ትችላላችሁ። ይሄን አጥፍታችሁ ቼክ ብታደርጉት ኢንፊኒቲ ነው የሚሆነው፣ ኢንፋይናይት ሉፕ ነው የሚሆነው። ስለዚህ እንዴት ነው የዚህ ፕሮግራም አካሄድ? int i assignment operator 1 which means i አለን። i የሚባል ስንት ነው ያለው? የi ዋጋ 1 ነው። ስለዚህ መጣን ወደ ታች i which is 1 less than 5 true ነው። true ስለሆነ ሉፕ ውስጥ እንገባለን። ብሬስ ይታያቸዋል። ብሬስ ይሄ የዋይል ሉፑ ቦዲ ነው። የፈንክሽን ቦዲ ብለን እንዳየነው ልክ የዋይል ሉፑ ቦዲ ይሄን ይመስላል። እዚህ ውስጥ ገባን። i 1 less than 5 true ነው። ሲ አውት i ሲል ማን ዲስፕሌይ ይሆናል? 1 ዲስፕሌይ ይሆናል ማለት ነው። 1 ዲስፕሌይ ይሆናል። ስፔስ እናደርጋለን። ይሄው ስፔስ አለው እዚህ ጋር። ከዛ ወደ ታች ነው የሚወርደው፣ ወደ ላይ አይደለም፣ ወደ ታች ነው። ወደ ጎንም የለውም እንደ ፎር ሉፑ፣ ሲምፕሊ ወደ ታች ነው የሚወርደው ማለት ነው። ስለዚህ አይ ፕላስ ፕላስ ስንል አይ 1 ነበረ፣ ስንት ይሆናል? 2 ይሆናል። 2 ነው። ከዛ ስንወርድ ብሬስ ነው ያለው። ብሬስ ሲያጋጥመን ተመልሰን ወደዚህ ነው የምንሄደው፣ ወደ ሉፑ ነው የምንሄደው ማለት ነው። ስለዚህ የአይ ዋጋ ስንት ነው? 2 ነው። ወደ ሉፑ ይመጣና እንደገና is 2 less than 5 ብሎ ቼክ ያደርጋል። true ነው። 2 less than 5 is true። ሲአውት i ማለት ሲአውት 2 ዲስፕሌይ ይሆናል ማለት ነው። 2 ዲስፕሌይ ይሆናል። ስፔስ ይደረጋል። ስፔስ ካደረገ በኋላ ወደ ታች ይወርዳል። i++ 1 2 የነበረው 3 ይሆናል ማለት ነው፣ በአንድ ስለሚጨምር ማለት ነው። ከዛ ይሄ ብሬስ ሲያጋጥመው ይመጣል 3ን ይዞ 3 less than 5 yes ሲአውት 3 ከዛ ስፔስ 3ን ዲስፕሌይ ያደርጋል፣ ስፔስ ያደርጋል። ከዛ i++ 4 ይሆናል። 4 ብሬስ ነው። እዚህ ጋር ብሬሱ ሲያጋጥመው የብሬሱ መጀመሪያ ነው፣ እዚህ ጋር ማብቂያ ነው። ሲያበቃ ወደ ዋይሉ ነው የሚመለሰው። 4ን ይዞ ይመለሳል። 4 less than 5 true ነው። true ስለሆነ ሲአውት i ይላል። 4ን ዲስፕሌይ ያደርጋል፣ ስፔስ አለው። i++ ማኖ 4ን ዲስፕሌይ ያደርጋል፣ ስፔስ አለው። ከዛ i++ 5 ይሆናል። 5 less than 5 ይላል። ፎልስ ነው። ነገር ግን እዚህ ጋር ከ1 እስከ 5 ስላልን
ከአንድ እስከ አምስት አምስትን ኢንክሉሲቭ ስለሆነ እችን ኢኳል ሳይን ማድረግ አለብን ትሩ እንዲሆንልን i is less than or equals to 5 እንድንል ስለዚህ 5 less than or equals to 5 የሚለው true ነው cout I 5 ዲስፕሌይ ይሆናል ስፔስ ያደርጋል i++ 6 ይሆናል ይመጣል እዚህ ጋር 6 less than 5 is false ተርሚኔት ያደርጋል ማለት ከእነዚህ ሁላ ኤክስኪዩት አያደርጉም ማለት ነው ሌላ ነገር ካለ ከሉፑ ውጪ ይሰራሉ እዚህ ጋር ግን ያበቃል ማለት ነው ይሄን ይመስላል እስኪ ሌላ አንድች ለማየት ጥረት እናድርግ አንድ ነገር ራሱ ዋይል ሉፕ ሆኖ ሁለት እየዘለለ እንዲሄድ እናድርገው ሁለት እየዘለለ ማድረግ አይቻልም ለምሳሌ ከ85 እስከ 60 ከ85 እስከ 95 ከ85 እስከ 95 ሪፒት ስንት ነው እንዴት ነው የሚሄደው ማለት ነው 85 87 89 91 93 95 ይቅርታ 85 እንዲህ ያለ ነው የሚሄደው ስለዚህ ሁለት እየዘለለ ነው የሚሄደው ሲምፕል ነው በጣም ቀላል ነው በዋይል ሉፕ መነሻችንን እናስቀምጣለን int I is equal to 85 is very simple issue then while እንልና ማብቂያችን ስንት ነው 95 I is less than or equals to 95ን ይጨምራል ከዛ cout እንለዋለን iን ዲስፕሌይ እናደርጋለን ከዛ ስፔስ እናደርግ እንዳይገናኙብን እንደዚህ ስፔስ እንዲኖረው ስፔስ ማድረግ ይኖርብናል ሰማይኮለን i++ ሳይሆን በሁለት ስለሆነ I is equal to I plus 2 I assignment operator I plus 2 ነው ማለት ያለብን why በየ ሁለት እየዘለለ ስለሚሄድ I++ ማለት I is equal to I plus 1 ማለት ነው ይሄው እዚህ ጋር I++ ማለት I assignment operator I plus 1 ማለት I plus 1 ማለት ነው ስለዚህ I plus 1 ስለሆነ አሁን ደግሞ አንድ ጨመርን ሁለት ይሆናል I plus 2 ይሆናል ማለት ነው ከዛ እንዘጓለን እስኪ የዚህን አካሄድኔ እንዴት ነው ራን የሚያደርገው የሚለውን ለማየት እንሞክር I 85 ነው የI ዋጋ 85 ነው 85 less than or equals to 95 is true cout I ሲል 85 ዲስፕሌይ ይሆናል ከዛ ስፔስ አለው I which is 85 plus 2 87 ማን ላይ እናኖራለን ማለት ነው I ላይ 87 ሆነ ማለት ነው ስለዚህ የI ዋጋ 87 ነው እዚህ ስንመጣ አበቃ ሉፑ ስላበቃ ተመልሰን ወደ ሉፑ እንሄዳለን ብሬሱ ስላበቃ 87 less than or equals to 95 is true ስለዚህ cout I ስንል 87 ይሆናል ዲስፕሌይ የሚሆነው ከዛ ስፔስ አለው 87 ስፔስ አለው 87 ሲደመር 2 89 ይሆናል 89 I ላይ እናኖራለን የI ዋጋ 89 ነው ማለት ነው እንመጣለን 89 less than or equals to 95 true ነው cout 89 ስፔስ 89 ከዛ ስፔስ አለው I 89 ነው ሲደመር 2 91 ነው 91ን I ላይ እናኖራለን እንመለሳለን 91 less than or equals to 95 is true ስለዚህ cout I ስንል 91 ከዛ ስፔስ አለው 91 ነው ይሄኛው 91 ሲደመር 2 93 ይሆናል እዚህ ጋር ስለደረስን ተመልሰን እንመጣለን ወደዚህ ከዛ እዚህ ጋር ስንመጣ እንደሚታየው እዚህ ጋር ስንመጣ 91 ሲደመር 93 ነው 93 less than or equals to 95 true ነው cout I 93 ዲስፕሌይ ይሆናል ማለት ነው ከዛ ስፔስ አለው 93 ሲደመር 2 95 ነው የI ዋጋ እንመጣለን 95 less than or equals to 95 true ነው cout I 95 ዲስፕሌይ ይሆናል ከዛ ስፔስ አለው 95 ሲደመር 2 97 ነው የI ዋጋ እንመጣለን 97 less than or equals to 95 ይላል false ነው ይቆማል ማለት ነው ስለዚህ በዚህ ወይ ነው መነሻውና መድረሻውን በስንት ኢንክሪመንት እንደሚያደርግ ካወቅን ሉፕ አበቃ ማለት ነው ለምሳሌ 20 ጊዜ ነው ብንል 20 ጊዜ ከስንት እስከ ስንት 20 ብቻ ከሆነ ከፈለጋችሁት ማስጀመር ከ100 እስከ 119 ወይም ከ100 እስከ 120 አርጋችሁ 120 እንዳይጨምር ማድረግ ይቻላል 20 ጊዜ ከተባለ በፈለጋችሁት ተነስታችሁ የፈለጋችሁት ላይ ማብቃት ይቻላል
ዋናው ነምበር ኦፍ በስንት ያድጋል በ3 እየተደመረ ነው የሚሄደው ምናምን የሚለው ነገር ማጣራት ይኖርብናል ማለት ነው። ስለዚህ በድጋሚ ይሄንን ፕሮግራም ደግሞ በዋይል ሉፕን ራሱ በኮድ ብሎክ ፕሮግራም እየጻፍን እናያለን ማለት ነው። በጣም እናመሰግናለን። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ። keep in touch with us. Bye bye.